ብቻ ነው የቀላው ሰውነቷ አልጨመረም ላለችው ነገር ፊቷ እየቀላ ከሄደ በኋላ ሰውነቷን መጨመር የሚከለክለው ነገር የለም። በአንዴ ደግሞ ፊኛ አይደለች። እኔ አልነፋና አላወፍራት በሂደት ነው ቀስ በቀስ። አሁን ደግሞ አፒታይት ራሱ አይከፈትም። ያራስ አፒታይት አይከፈትም። ላቀረባችሁልኝ ጥያቄ መልስ ነው የምሰጣችሁ። ቆይ አይደለም ቢያንስ እኮ እማ 3 ቀንም እንኳን የተመገበ ሰው እኮ ለውጥ ይኖራል። እና ያለው ሰውነቷ ነው። ፊቷ ከመቅላት ውጪ ሌላ ምንም ለውጥ ያየነው ነገር የለም። ሳምንት ድካምሽንም እኮ አላየነውም። ስለዛ እናግዝሽ ትንሽ ለወጥ ጨመር ብላት እንጣን ይገደዱ ምናምን የምራችሁ ነው። ግን እንደዚህ ስራ ሰው ፈቶ ቁጭ ብሎ ያወራ ቀልዳለ እንደ እንደዚህ አይነት ቀልዳለ ምን አይነት ነው? በልየሽም ከዘተሽ የመጣሽው ለዚህ ጉዳይ ብለሽ እንዴ ያሳስባል እኮ አሳስባል። እንዴ እኔን አዳምጡኝ እሺ። አልገባኝ ነገር ማለት ነው። እኔ አንደኛ ከልጄ ተለይቼ እናንተ ጋር መጥቼ ከዛ በኋላ እናንተ ጋር ታረሽ እንደ እውነቱ ካሰባችሁልን ማለት ነው። ካሰባችሁልን በእርግጥ እያገዛችኋት ነው። አሁንም አንቺ የሚያቀምሽን አጥሚትን ምንም ቤት ውስጥ ምንም ትያለሽ። እንደዛ ሆኖ መቀጠል ነው እንጂ ከእናት ቤት ተወስዶ ሰውስ ምን ይላል ሲሰማ? እሺ የሰውንም ታዩ እንዴ እኔ ገና እኮ ቁስል ያልደረቀም አይደል እንዴ? እንዴት በአንድ ጊዜ ወፍራለሁ? አየሩ